ወደ ፊልጵስዩስ ሰዎች ምዕራፍ 4 ከቁጥር 8 በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን ሁሉ አስቡ። የሰማይ አባት ሆይ እኛ ዛሬ ወደፊት በአመስጋኝ ልቦች በፊት ለመቆየት እየናፈቀን እንመጣለን። አንተ በዝምታ የምትመልስ አምላክ ነህ። ዓለም ጩኸትና እረፍት ሲያሳጣን አእምሯችንን አንተ አድስልን። ጌታ ሆይ እነዚህ አብሮኝ ለሚጸልዩት ሁሉና በአእምሮ ለመኖር ለሚታገሉት ሁሉ ጸልያለሁ። መጽሐፍ በሌላ ስፍራ በመዝሙረ ዳዊት ምዕራፍ 46 ከቁጥር 10 ላይ እንዲህ ይላል፣ እረፉ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ሁሉ ከፍ ከፍ እላለሁ። በሰላም እንድንተነፍስና ጭንቀታችንን ለአንተ ማካፈልን ያስተምረን። በሕይወታችን በጣም ስራ ሲበዛብን አሁንም ትንሽም ቢሆን ድምፅን እንድናስታውስ እርዳን። ጌታ ሆይ አእምሯቸው በጭንቀት ለከበዳችሁ ሰዎች እንጸልያለን። ልባቸው በፍርሃት ወይም በጸጸት የተሞሉ ሰዎች አቤቱ ዓይኖቻቸውን ወደ አንተ እንዲያተኩሩ እርዳቸው። አንተ ቅርብ መሆንን በማወቅ ሰላምን ያግኙ። ወደ ፊልጵስዩስ ሰዎች ምዕራፍ 4 ከቁጥር 8 ላይ እንደተጻፈው እውነተኛ ክብር፣ ትክክለኛ ንጹህና ጽድቅ የሆነውን ነገር ላይ እንድንቆይ ወይም እንድናተኩር አስተሳሰባችን ቀይር። መንፈስ ቅዱስ ሆይ ሐሳባችንን አንተን እንዲያከብር እና ለሌሎች ሕይወት እንዲሰጥ እንለምናለን። ንግግራችን በጸጋ የተሞላ ይሁን፣ ልባችን በምስጋና የተሞላ ይሁን። ጌታ ሆይ በሚመጡት ቀናት ተጨንቆ በየቀኑ ጠዋት የሚነቁ ወንድሞቻችንና እህቶቻችን እናነሳለን። የተረጋጋ አእምሮና ትኩረት የሚሰጥ ልብ እንድትሰጣቸው እንጠይቃለን። ለእያንዳንዱ እስትንፋስ እናመሰግናለን። በማንኛውም ጊዜ አንተን ለማገልገል ዝግጁ ነን። ቃልህ በሌላ ስፍራ በቆላስይስ ምዕራፍ 3 ከቁጥር 2 ላይ እንዲህ ይላል፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ስለዚህ ዛሬ ትኩረታችን ወደ ሰማይ እናዞራለን። ስለ መንግስት ፍቃድና መንገድህን የበለጠ ለማሰብ እንመርጣለን። ጌታ ኢየሱስ ሆይ ሙሉ በሙሉ እንድንገኝ እርዳን። የመንፈስህን ድምፅ እንድንሰማ አድርገን። ጌታ ሆይ ስለሰጠህን የማስተዋል ስጦታ እናመሰግናለን። ስለ መገኘትህ፣ ስለ ፍጥረትህና አንዱ ለሌላ ባለው ግንዛቤ እናመሰግናለን። ስንወጣ በዓላማ እንድራመድ፣ በሰላም መኖር እንድንችል እርዳን። በማያልቀው ፍቅር ታምነን እንድንኖር እርዳን። በኢየሱስ ክርስቶስ እንጸልያለን። አሜን።